ሱፌን አውልቄ እንገናኛለን። ይህ በምርጫው ላይ ቅሬታ ላነሳ ማህበረሰብ የተሰጠ ዛቻ ነው። ከጥላቻ የተሞላ አመለካከት ከማጭበርበርና ከድብብቆች ስራ ጋር ተደምሮ የመጣ አዲስ አዋጅ የሙስሊሙ ድምጽ እየተሰረቀ መብቱ እየተደፈረ ባለበት በዚህ ወቅት የህዝብን ድምጽ ለመጨፍለቅ የተሾሙት አካላት በግልጽ ዛቻ እያቀረቡ ነው። ታዲያ ይህንን ሁሉ ዝብርቅና ሴራ የምትመራው ሚስጥራዊ እጅ የማን ነው እና ምን ዓላማ አለው? እውነታው ከምትገምቱት በላይ አስደንጋጭ ነው። እስከ መጨረሻው አብራችሁኝ ቆዩ። የመጅሊስ የምርጫ ሂደት ከጅምሩ ከፍተኛ ግራ መጋባት ውስጥ ገብቷል። መረጃዎች እንደሚጠቁሙት በየመስጂዶቹ ውስጥ የምርጫ ካርዶች ቢመጡም ለህዝብ ግን እየተሰጡ አይደለም። በቢሮዎች ተቆልፎባቸው እንደሆነ ይነገራል። ይህ ድርጊት ህዝብን በድምጽ መስጠት እንዳይሳተፍ ለማድረግ ያለመ ሴራ ነው። ከዚህም በላይ በምዝገባ ሂደቱ ላይ ከፍተኛ መዘበራረቅ እየታየ ነው። በአንዳንድ አካባቢዎች የዑለማ ምርጫ የተወሰነ ቦታ ቀርቷል በሚል በአራት ዘርፍ የምርጫ ካርድ እየታደለ ሲሆን፣ በሌሎች ቦታዎች ደግሞ የዑለማ ምርጫ አለ በሚል በአምስት ዘርፍ እየመዘገቡ ነው። ይህ እርስ በርሱ የሚጋጭ መረጃ ተገቢ አይደለም። ይህ ሁሉ ዝብርቅ ሆን ተብሎ የተፈጠረ ግራ መጋባት ይሆን? ይባስ ብሎ የፌዴራሉም ሆነ የአዲስ አበባው ምርጫ ቦርድ አስፈጻሚዎች እንዲሁም የክልል ምርጫ ቦርዶች በሀገር አቀፍ ደረጃ ምርጫው መቼ ቀን እንደሚደረግ ራሳቸው አያውቁትም። ይህ ምን ያህል ነገሮች ከቁጥጥር ውጭ እንደሆኑ ያሳያል። 85% የሚሆነው የመጅሊሱና የመጅሊሱ ባለድርሻ አካላት ራሳቸው ምርጫ ቦርድ ተመራጭ፣ አስመራጭ፣ ታዛቢና ቅሬታ ሰሚ ግብረ ኃይል የሆኑበት ሁኔታ ነው ያለው። የዚህ ሁሉ ዝብርቅና ሴራ ማዕከል ላይ የአስመራጭ ቦርዱ ዘዋሪ የሆነ አንድ ግለሰብ፣ ይህ ሰው ኢብራሂም ሙሉሸዋ ነው። ኢብራሂም ሙሉሸዋ ገለልተኛ የሆነ ግለሰብ አይደለም። ስለ እስልምና ወንዝ የሚያሻግር የሆነ አመለካከት የሌለው ግለሰብ ነው። ከ3 ዓመት በፊት ሙፍቲንና መሰል ዑለሞችን ከመጅሊሱ ለማፈናቀል ጠምጣሚ ካድሪ ብሎ መሳደቡን አንዘነጋውም። ዛሬ ያለው ቦታ ምን ያህል ስልጣን እንደሰጠው መመልከት ያስፈልጋል። የአሳዳጁ የአዲስ አበባ መጅሊስ አማካሪ ሲሆን በፌዴራል መጅሊስ ደግሞ የውጭ ዘርፍ ላይ ስልጣን አለው። ከዚህም በተጨማሪ የአዲስ አበባ መጅሊስ የምርጫ ቦርድ አስፈጻሚ ኮሚቴ ውስጥ ገለልተኛ በሚል ከተሾሙ 7 ሰዎች ውስጥ አንዱና ዋነኛው የቦርዱ ዘዋሪ ሆኖ እያገለገለ ይገኛል። ኢብራሂም ሙሉሸዋ ከ3 ዓመት በፊት መጅሊስ ውስጥም ቦታ ይዤ አታዩኝም ብሎ የትግሉን ዓላማ ያሳወቀ ቢሆንም የመጅሊሱን ሙሉ ለሙሉ ከተቆጣጠረ በኋላ ቃሉን ሙሉ ለሙሉ በልቷል። አሁን ደግሞ ይደረጋል ከተባለው ምርጫ ላይ ቅሬታ የሚያቀርቡ ምዕመናንን ሱፌን አውልቄ እንገናኛለን በማለት እየዛተ ይገኛል። ለማንኛውም በዚህ አይነት ግለሰብ የሚዘወር ምርጫ በምንም ስሌት ተቀባይ ሊሆን አይችልም። የሙስሊሙ ማህበረሰብ ጥያቄዎች ሳይመለሱ ወደ ምርጫ መገባቱ ተገቢ አይደለም የሚል የበርካታ ምሁራንና የማህበረሰብ አንቂዎች ድምጽ ከየአቅጣጫው እየተሰማ ነው። ሚዛን ሚዲያ ያነጋገራቸው ምሁር የምርጫው ቦርድ ገለልተኛ ለመሆን በቂ ማሳያ ነው ሲሉ አስረድተዋል። በምርጫው ላይ የሚቀርቡ ዘርፈ ብዙ አቤቱታዎች፣ ቅሬታዎች፣ የመርህ ጥሰቶችና የአካሄድ ችግሮች ሳይስተካከሉ ባሉበት ለምርጫ መጣደፉ ተገቢ አይደለም። ምርጫው ከ100% ሊመስል የሚችል 1% እንኳን ቅደም ተከተል የሌለው ሲሆን ተሳተፉ የተባለ የአንድን ወገን ድምጽ ለማፈን የተሰራ መሆኑ በግልጽ ያሳያል። ይሄ ህዝብን መናቅ ብሎም የማህበረሰብን ተጨባጭ ሁኔታ ለመረዳት ሲሆን በበርካታ ጉዳዮች ይኖሩታል። በዚህም መልኩ በርካታ በጀት ተመድቦለት የሙስሊሙን ችግር መፍታት፣ ጽኑ ተቋም መገንባትና ለውጥ ማምጣት የሚል ታፔላ ያነገበው ቦርዱ እስካሁን ባለው የትም ፍጪው ዱቄቱን አምጪው አካሄድ መጅሊስ የተባለ ተቋም የበለጠ ችግር ውስጥ የሚከት ለውጥ አያመጣም ብለዋል። ምርጫው ካለበት ኢፍትሐዊ አካሄድ አንጻር የሙስሊሙን ችግር ፈቺ ሊሆን አይችልም በማለት ደምድመዋል። ከጎረምሳ እስከ ባለ ነጭ ጺም ያሉ ወሃቢያዎች በሱፍያው ላይ መጠነ ሰፊ ግፍን እየፈጸሙ ያሉት በመንግስት መዋቅር ውስጥ ባሏቸው ግለሰቦች ተማምነው መሆኑ በተደጋጋሚ ታይቷል።
የሱፍያው ማህበረሰብ ህገ መንግስታዊ መብቶቹን በአደባባይ እየተገፈፈ ዝም ያለው ለሚመለከተው አካል በተደጋጋሚ ቢጮህም በመንግስት መዋቅር ላይ ባሉ አንዳንድ አካላት ወገንተኝነት ምክንያት ተስፋ ቆርጦ ነው። ቢሆንም ከስድብ እስከ ግድያ እያስተናገደ ያለው ሱፊ ማህበረሰብ የሀገሪቱ አንድ አካል ስለሆነ መብቱ ይከበር ዘንድ ሁሉም ባለድርሻ አካላት ሊተባበሩ ይገባል። በአንድ ሀገር ላይ ሁለት መንግስት ስለማይኖር የመጅሊሱን በአዋጅ መጽደቅ ተደግፈው ራሳቸውን የሙስሊሙ ገዢ አድርገው የሚያስቡ ግለሰቦችን መንግስት በጊዜ ሊከረክም ይገባል። ሚዲያዎች የዚህን ችግር ገፈት ቀማሽ የሆኑትን ማህበረሰቦች ድምፅ ማሰማት አለባቸው። ያለቀው አልቆ እኛ ያልነው ነው የሚሆነው በማለት ሲፎክር የነበረው ሙሐመድ አባተ ደግሞ ሐቅን ደፍረው የሚናገሩ ዑለሞችን ሁለንተናዊ ተቃዋሚዎች በሚል እሳቤ ገፍቶ ልጉም የሆኑ ግለሰቦችን ሰብስቦ መጅሊሱን ለማስቀጠል ያቀዱ የሚያስመስል የሆነ ጽሑፍ ትናንትና አጋርቶናል። መጅሊሱና የምርጫ ቦርዱ ችግር ፈቺ መስለው ሱፍያውን ማዘናጋት የመረጡ ይመስላሉ። በተለያዩ ወረዳዎች ላይ ህዝብ ሳያውቅ የውሃብያ ሎሌዎችን የምርጫ አስፈጻሚ አባላት የሚሉ የሹመት ደብዳቤዎች ተይዘዋል። የምርጫው እንቅስቃሴ አይደለም ፍትሃዊ ሊሆን የይስሙላ እንኳን መምሰል አቅቶታል። ይህ የመጨረሻው የሴራው ምዕራፍ ነው። በሱፍያው በኩል ፊት ለፊት እንድትሆኑ የተወከላችሁ የተከበራችሁ ዑለሞች፣ ኢማሞች፣ ምሁራኖች፣ ወጣቶችና ታዋቂ ወንድሞች አሁን ለህዝባችሁ በምርጫው ዙሪያ ገለጻና በአጠቃላይ ሁኔታ መግለጫ መስጠት ያለባችሁ ወሳኝ ጊዜ ስለሆነ ዝምታችሁን ሰብራችሁ ህዝቡ ምን ማድረግ እንዳለበት አቅጣጫና ጥቆማችሁን ከመስጠት አትንፈጉት። በዚህ አይነት ወቅት ላይ ዝምታ ጠቃሚ ነው ተብሎ አይታሰብም። መጅሊሱና የምርጫ ቦርዱ ተናበው እየተጓዙ መሆኑ ቢታወቅም የችግር ጓዛቸውን በሱፍያው ላይ እንዲያራግፉ ግን አንፈቅድም። የሙስሊሙ እውነተኛ ድምፅ ይሰማ ይሆን ወይስ ይህ የድምፅ ስርቆት ሴራ ይሳካል? ይህን አሳሳቢ ሁኔታ በንቀት እንከታተል። ኢብራሂም ሙሉሻዋ ቦርድ ውስጥ በገለልተኝነት ተካቶ ከ3 ዓመት በስተፊት ጠላትና ወንበዴ በሚል የፈረጃቸውን የሱፊ ዑለሞችና ሼኾችን ጨምሮ በስራቸው የሚገኘውን የማህበረሰብ ክፍል ለመዳኘት የአዲስ አበባው የምርጫ ቦርድ ላይ መሰየሙ የምርጫውን መጨረሻ አመላካች ቢሆንም ከነርሱ የሴራ ምርጫ ይልቅ የአላህ ሲር ይበልጣል። ስለዚህ በየአካባቢያችን ምርጫውን በንቃት መሳተፍ ግድ ይለናል። መጅሊሱና ምርጫ ቦርዱ ተናበው እየተጓዙ መሆኑ ቢታወቅም የችግር ጓዛቸውን በሱፍያው ላይ እንዲያራግፉ ግን አንፈቅድም። የሙስሊሙ እውነተኛ ድምፅ ይሰማ ይሆን?